ከፋዮች የእውቅናና ሽልማት ፕሮግራም ላይ ጥሪያችንን አክብራችሁ ለተገኛችሁ ክቡራን እንግዶችና የዕለቱ ባለቤት የሆናችሁ ግብር ከፋዮቻችን የከበረ ምስጋናዬን በራሴና በአዲስ አበባ አስተዳደር ገቢዎች ቢሮ ስም ለማቅረብ ይፈቀድልኝ። የዛሬው የግብር ከፋዮች የእውቅናና ሽልማት ፕሮግራም ዋናው ዓላማ ለከተማችን ልማት ሁለንተናዊ ለውጥና ብልጽግና አጋዥ ለሆናችሁ ግብር ከፋዮችና በተለያዩ አግባብ ለግብር አሰባሰብ ስራችን አጋዥ የነበራቸው አካላት እውቅናና አክብሮትን ለመስጠት የተዘጋጀ ነው። ይህም የዛሬ ታዳሚዎችን ከማመስገን ባለፈ የተቀሩት ግብር ከፋዮች ላይ ግብርን በአግባቡና በታማኝነት ለመክፈል ተነሳሽነትና የጋራ ቤታችን በሆነችው ከተማችን ላይ የልማት አሻራን ለማሳረፍ የሚያስችል የውስጥ ፍላጎትና እልህ እንዲፈጠር ለማድረግ ጭምር ነው። የከተማ አስተዳደራችን ባለፉት የለውጥ ዓመታት በሰራቸው ተከታታይና ቀጣይነት እንዲሁም ተመጋጋቢ የሆኑ የልማት ስራዎች ከተማችን አዲስ አበባ በሁለንተናዊ መልኩ እየተለወጠች ለከተማዋ ነዋሪ፣ ለመላው የሀገራችን ሕዝቦችና ለውጭ ቱሪስቶች ጭምር ምቹ እንዲሁም በዓለም አቀፍ ደረጃ ተወዳዳሪነቷና ተመራጭነቷ እየጨመረ እንዳለ ሁላችንም የምናየውና የምንገነዘበው ሀቅ ነው። የከተማ አስተዳደሩ በከተማችን የሚሰራውን የልማትና የሕዝቡን ኑሮ የሚለውጡ በሂደት ደግሞ ሁለንተናዊ ብልጽግናን የሚያረጋግጡ ስር ነቀል ስራዎችን ለመስራት የሚያስፈልገውን ገቢ ፍትሐዊነቱ በተረጋገጠ አግባብ ለመሰብሰብ ኃላፊነት የተሰጠው የአዲስ አበባ አስተዳደር ገቢዎች ቢሮ ይህንኑ ኃላፊነቱን በልቀት ለመወጣት የአደረጃጀት፣ የአሰራር፣ የቴክኖሎጂ እንዲሁም የሰው ኃይል ልማት፣ የሪፎርምና የተቋም ግንባታ ስራ ላይ ትኩረት በማድረግ እየሰራ ይገኛል። ተስፋ ሰጪ የሆኑ ውጤቶችም እየተመዘገቡ ይገኛሉ። የከተማው አስተዳደር ለገቢዎች ቢሮ በሰጠው ልዩ ትኩረት አማካኝነት በአንድ በኩል የተቋሙን አደረጃጀት ሙሉ ለሙሉ በማስጠናትና አስፈላጊ ማስተካከያዎችን በማድረግ ወደ ተግባር የተገባ ሲሆን ለታክስ ውሳኔ አሰጣጥ ግልጽ ያልሆኑና ለውሳኔ አሻሚ እንዲሁም ለሌብነትና ብልሹ አሰራር በር የሚከፍቱ አሰራሮችን በጥልቀት በማጥናት እና በመፈተሽ ከ30 በላይ የሚሆኑ የአሰራር ማሻሻያዎች ተደርገዋል። ከቴክኖሎጂ አኳያ ደግሞ ቅድም ክቡራን እንግዶች እንዳያችሁት ከኢንሳና ከኢትዮ ቴሌኮም ጋር በመሆን በጣም ሰፋፊ ፕሮጀክቶች እየተተገበሩ ይገኛሉ። ከሰው ሀብት ልማት ስራችን ጋር በተያያዘ የከተማ አስተዳደሩ በሰጠው ልዩ ትኩረት የተቋማችን አጠቃላይ ሰራተኞች የደሞዝ እርከን ማስተካከያና የጥቅማ ጥቅም ፓኬጅ ተጠንቶ ተግባራዊ በመደረጉ የሰራተኛው የስራ ተነሳሽነት እንዲጎለብት አድርጓል። በአጠቃላይ በገቢዎች ቢሮ እየተተገበሩ ለሚገኙ ሁሉን አቀፍ የሪፎርም ስራዎች አስፈላጊውን የበጀት የሰው ኃይልና ተያያዥ ግብዓቶችን በማሟላት ለገቢ ሴክተሩ መለወጥ ያላሰለሰ ድጋፍ እያደረጉ ያሉትን ክብርት ከንቲባና የከተማውን የበላይ አመራሮች ታመሰግኑልኝ ዘንድ በአክብሮት እጠይቃለሁ። ክቡራን እንግዶች፣ ክቡራትና ክቡራን፣ የከተማችን የገቢ እድገት እምርታዊ ለውጥ እያሳየ ስለመሆኑ በዋናነት ባለፉት የለውጥ ዓመታት የተመዘገበውን የእድገት ማየት በቂ ነው። በ2010 መጨረሻ 33 ቢሊዮን ብር የነበረው የገቢ አሰባሰብ በ2017 በጀት ዓመት 233 ቢሊዮን ብር ደርሷል። ይህ እድገት በተለይ ባጠናቀቅነው የ2017 የበጀት ዓመት ከ2016 ጋር ሲነጻጸር በ87 ቢሊዮን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ይህም ባለፉት 6 ዓመታት ከነበረው አማካይ የገቢ እድገት ጋር ሲነጻጸር ከፍተኛ ምርታዊ እድገት መሆኑን ያሳያል። ይሁን እንጂ ከተማችን ካላት እምቅ የገቢ አቅምና ባለፉት ዓመታት ደግሞ የከተማዋን ሁለንተናዊ ብልጽግና ለማረጋገጥ የተሰሩ ዘርፈ ብዙ የልማት ስራዎች የሚያመነጩትን ተጨማሪ የገቢ አቅም ስንመለከት በቀጣይ ጠንክረን መስራት እንደሚጠበቅብን የሚያመላክት ነው። በጀመርነው የ2018 በጀት ዓመት ደግሞ ከተማችን ቀደም ብላ ባዘጋጀችው የትራንስፎርማቲቭ እቅድ መሰረት የታቀደውን የ350 ቢሊዮን ብር ከተማ አቀፍ የገቢ እቅድ ለማሳካት ባለፉት ዓመታት የተከተልነውን ገቢን ፍትሐዊነትን በሚያረጋግጥ መልኩ መሰብሰብ አለበት የሚለውን የክብርት ከንቲባችን አቅጣጫ በመከተልና ቢሮ ወደ ተሟላ አተገባበር እያስገባ ያለውን የአሰራር፣ የአደረጃጀት፣ የቴክኖሎጂና የሪፎርም ግንባታ ስራችን ውጤታማ በማድረግ የገቢ እቅዱ እንዲሳካ ርብርብ እየተደረገ ይገኛል። እቅዱ እንደሚሳካም ጥርጥር የለንም። ክቡር የፌዴሬሽን አፈ ጉባኤ፣ ክብርት ከንቲባ፣ ክብርት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ፣ ክብርት ሚኒስቴር፣ ክቡር ኮሚሽነር፣ ክቡራትና ክቡራን፣
የዛሬው የግብር ከፋዮች የእውቅናና የሽልማት ፕሮግራም ላይ እውቅና የሚሰጣቸው ግብር ከፋዮች የተመረጡት ግብራቸውን በወቅቱ በመክፈልና በከፈሉት የገንዘብ መጠን ሕገወጥ ደረሰኝን ባለመጠቀም የታክስ ሕግን በመተላለፍ ያለመቀጣት ደረጃ የጎላ የኦዲት ግኝት ያለመገኘት የሂሳብ መዝገባቸውን በአግባቡና በተሟላ መልኩ የማቅረብ አቅማቸውና የዕዳ ጤናማ የሆነ የአከፋፈል ስርዓት ዋና ዋና መስፈርቶች ናቸው። በዚሁ አግባብ በፕላቲኒየም በጎልድና በብር ደረጃ በመከፋፈል በክቡራን አመራሮች እውቅና የሚሰጥ ይሆናል። ከዚህም በተጨማሪ የንግድ ትርፍ ግብራቸውንና የቫት ክፍያቸውን ለፌዴራል መንግስት የሚከፍሉ ነገር ግን ደግሞ ለከተማ አስተዳደሩ ከሰራተኞቻቸው የደሞዝ ገቢ ግብርን በአግባቡ እየከፈሉ የሚገኙ የንግድና የፋይናንስ ተቋማት እንዲሁም ከደሞዛቸው ላይ ግብራቸውን በአግባቡ እየከፈሉ የሚገኙትን የከተማችን የመንግስት ሰራተኞች ጭምር እውቅና የሚሰጥ ይሆናል። በዛሬው ፕሮግራም ላይ ከግብር ከፋዮቻችን በተጨማሪ የእውቅና ሽልማት የሚሰጣቸው ግብር መክፈል ባህል እንዲሆንና የዜጎች ኃላፊነትና ግዴታ መሆኑን ከትምህርት ቤት ጀምሮ ለማስረጽ በጀመርነው ስራ ላይ የተሻለ ትጋት እያሳዩ ያሉ ትምህርት ቤቶችና የታክስ ክበባት ላይ የሚሳተፉ ተማሪዎችም ይገኙበታል። በሌላ በኩል ደግሞ በቢሮአችን 775 ነፃ የስልክ መስመር ላይ በተደጋጋሚ በመደወል ያለደረሰኝ የሚካሄድን ግብይት ጥቆማ በመስጠት የዜግነት ግዴታቸውን እየተወጡ የሚገኙ የከተማችን ነዋሪዎችም የሚሸለሙ ይሆናል። በሌላ በኩል ደግሞ ለስራችን መቃናት ድጋፍ ያደረጉልን የፌዴራል ተቋማትና የንግዱን ማህበረሰብና የገቢ ሰብሳቢ ቢሮአችንን እና በንግዱ ማህበረሰብ መካከል ያለው ግንኙነት እንዲጠናከርና የሚያጋጥሙ ችግሮችም ከስር እንዲፈቱ ተከታታይ ድጋፍ እያደረገ ያለውን የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት እውቅና የምንሰጥ ይሆናል። በመጨረሻም የ2017 የገቢ አፈጻጸማችን በላቀ መልኩ እንዲሳካ ላገዘን በበላይ ሆኖ ላገዘን ፈጣሪ በክብር ከንቲባችን ለሚመራው የከተማችን የበላይ አመራር ለክፍለ ከተማና ለወረዳ አመራሮች ለገቢ መዋቅራችን አጠቃላይ ሰራተኛና አመራሮች የሕግ ማስከበር ስራችን ውጤታማ እንዲሆንና የገቢ መሰብሰብ አቅማችን እንዲጠናከር ከጎናችን በመሆን ተገቢውን ድጋፍና እገዛ ላደረጋችሁልን የከተማችን የሰላምና ጸጥታ ቢሮና ለአዲስ አበባ ፖሊስ እንዲሁም ይህ ፕሮግራም በዚህ መልኩ በደማቅ ሁኔታ እንዲካሄድ በጀርባ በመሆን ለመራችሁ ላስተባበራችሁ በሙሉ ላቅ ያለ ምስጋናዬን አቀርባለሁ። ውጤታማ የገቢ አሰባሰብ ለአዲስ አበባ ብልጽግና እጅግ አድርጌ አመሰግናለሁ።